አጽናፈ ሰማዩ በጣም ጥልቅ ነው፣ በጣም ትልቅ ነው። በዚህ ጥልቀትና በዚህ ስፋት ውስጥ ህይወት የሚባል ነገር የለም። ህይወት የሚለው ነገር አንድ ብሎ የሚጀምረው ከመሬት ጋር ተያይዞ ነው። ታዲያ መሬትን ወይም ምድርን ምን ለየት ያደርጋታል ከሌሎች ፕላኔቶች? እሱም ህይወት ብቻ ነው። አሁን ካለንበት ጊዜ ወደ ኋላ ብንሄድ የሰው ልጅ ዝርያው አንድ ብሎ የጀመረበት ጊዜ ላይ እንደርሳለን። ከሱም ወደ ኋላ ደግሞ ብንሄድ ምድር በጣም እየተናወጠችበት የነበረበትን ጊዜ እናያለን። በዛ ሰዓት ደግሞ ዳይኖሰሮች ምድር ላይ ነበሩ። ከዛም በፊት ደግሞ ለህይወት በጣም አስፈላጊ የሚባለው ውሃና እንዲሁም የተለያዩ ውቅያኖሶች ይገኙ ነበረ። ምክንያቱም ቀደም ብሎ ከባድ የሚባል የበረዶ ማዕበል ነበረ። ከሱም ወደ ኋላ ብንሄድ ደግሞ የተለያዩ ኮሜቶች ከምድር ጋር እየተጋጩ ምድርን በጣም አግለዋት እሳት አድርገዋት ነበር። ትንሽ ወደ ኋላ ስንሄድ ደግሞ ምድር አንድ ብላ ስትጀምር ወይም ስትፈጠር እናያለን። ይህ እንግዲህ የሳይንሱ ዓለም የሚለን እጅግ በጣም አስደናቂው ታሪክ ነው። የተለያዩ ብናኞችና ኮሜቶች እየተጋጩ አንድ ላይ ትልቅ የእሳት ኳስ ፈጥረው ነበረ። ያም በሂደት ለህይወት በጣም አመቺ የሆነችውን ምድርን ለመፍጠር ምክንያት ሆነዋል። በዓለማችን ላይ የተለያዩ አይነት ሰዎች ይገኛሉ። የሁሉም ደግሞ አስተሳሰብ የተለያየ ነው። አንዳንዱ ተፈጥሮልናልና ዝም ብለን መኖር ነው ያለብን፣ ምንም ማወቅ አይገባንም የሚል አለ። አንዳንዶቹ ደግሞ እንዴት እንደተፈጠረች ምድር ማወቅ እንፈልጋለን፣ አመሰራረቱ እንዴት እንደነበረ እናውቃለን ብለው የሚመራመሩ ሳይንቲስቶች ደግሞ አሉ። ዛሬ ላይ ደግሞ ያለነው የመረጃ ጊዜ ላይ እንደመሆኑ የሳይንስ ግኝቱ ስለ ምድር አፈጣጠር ምን ይላል የሚለውን አንድ በአንድ በዝርዝር አስረዳችኋለሁ። እንደተለመደው ይህ ፕሮግራም ከምንም ነገር ጋር አይገናኝም። እመኑበትም አትመኑበትም የእናንተ ፋንታ ነው። ግን እየተባለ ያለው ምንድን ነው ለሚለው መረጃውን በትክክለኛ ያቀርብላችኋለሁ። ጃንዋሪ 2005 ላይ አንድ ለየት ያለ ፕሮብ ናሳዎች ወደ ስፔስ ላውንች ያደርጋሉ። የዚህ ፕሮብ ሚሽኑም የነበረው ይሄን ማጣራት ነው። ምድር ላይ በትክክል ውሃ ከየት ነው የመጣው የሚለውን እንዲያይ ነበር የተላከው። ዲፕ ኢምፓክት የሚል ስም የተሰጠው ይህ ፕሮብ 270 ሚሊዮን ኪሎ ሜትር ከተጓዘ በኋላም አንድ ኮሜትን ቀረብ ብሎ ማየት ቻለም። እዚህ ኮሜት ላይ ደግሞ ተደብቆ የነበረው የሰው ልጅ ለረጅም ዓመታት ሚስጥሩ ምን እንደሆነ ለማወቅ ሲጣጣርበትና ሲፈልግ የነበረው ሚስጥር በውስጡ ደብቆታል። ዓለም ድንቅ ናት በሚለው ቪዲዮ በድጋሚ ተገናኝተናል። ውድ ቤተሰቦች በዚህ በትልቁ አጽናፈ ሰማይና አጽናፈ ዓለማት ውስጥ የሰው ልጅ የተባለው በአጠቃላይ በህይወት ሊኖር ይችላል የሚባልበት አንድ ቦታ ነው ያለው። የምድር ማፈጣጠሩ እያንዳንዱ ቦታው በታየ ሰዓት ላይ የሰው ልጅ እንዲኖርበት ተብሎ ተስተካክሎና ተዘጋጅቶ እንደተፈጠረ በደንብ ያስታውቃል። ምክንያቱም በምድራችን ላይ ከሌሎች ፕላኔቶች በተለየ ህይወትን ለማቆየት በጣም አስፈላጊና ውድ የሚባሉ ነገሮች በጣም በቀላሉ ይገኛሉ። ውሃ፣ ምግብ እና ኦክሲጅን። ግን ይህን ያህል ትልቅና በጣም ሰፊ በሆነው በትልቁ አጽናፈ ሰማይ ውስጥ ሌላ እንደዚህ አይነት ምድርን የሚመስል ፕላኔት ኖረም አልኖረም ግን በአሁኑ ሰዓት ላይ የሰው ልጅ የሚያውቀው መሬትን ብቻ ነው። ባለው ነገር ተብቃቅቶ በህይወት ሊቆይ የሚችልበት ብቸኛ ቦታ ነው። ግን ከዛሬ 5 ቢሊዮን ዓመት በፊት ምድር ከነጨራሹ ባልነበረችበትና ባልተፈጠረችበት ሰዓት ይህ ቦታ ዛሬ ላይ መሬትም ሆነ የኛ ሶላር ሲስተሞች ጠቅላላ የሚገኙበት ቦታ የትልቁ የሚልኪ ዌይ ጋላክሲ ጠርዝ ላይ ወይም ዳርቻ ላይ የሚገኝ ቦታ ነበረ። የኛ ፕላኔቶችን ባልነበሩበት ሰዓት ላይ እዚህ ቦታ ላይ በጣም ትልቅ ደመና ይገኝ ነበረ። አዋራና ጋዝን ቀላቅሎ ያዘ ለየት ያለ ደመና ነበረ። እና ይህ ደመና ምን ተፈጥሮ ነው ወደ ፕላኔት ሊቀየር የቻለው? በምን አይነት ክስተት ነው? ለዛውም ያ ፕላኔት ዛሬ እኛ የምንኖርባት ምድር ማለት ነው። የጋዝና የአዋራ ሚክስቸር የሆነው ወይም ቅልቅል የሆነው ይህ አስገራሚው ደመና ሳይንሳዊ መጠሪያው ሞሊኩለር ክላውድ ይባላል። እዚህ ደመና ላይ ደስት ፓርቲክል ወይም ደግሞ የአዋራ ቅንጣቶች ነው የሚኖሩት ወይም የሚገኙት የነበረው። እነዛም ደግሞ የአሸዋ የሲሊኮንና የተለያየ የብረት ቅንጣቶች አንድ ላይ የቀላቀለና የሚገኙበት ነው። ይህ ብናኝና አዋራ ደግሞ የተፈጠረው የተለያዩ ኮከቦች በሚሞቱ ሰዓት ላይ በፍንዳታ የተፈጠረ አዋራ ነው። አጽናፈ ሰማዩ ድሮ ወይም መጀመሪያ አካባቢ አቅማቸውን የጨረሱና ጊዜያቸው ያበቃ የተለያዩ ኮከቦች መጨረሻቸው ፈንድተው ነበረ። በፍንዳታው የተነሳም ደግሞ እላያቸው ላይ የነበሩ ቅንጣቶች ዩኒቨርሱ ላይ የተለያየ ቦታ ሊበታተን ቻለም። ከዛ በኋላ ግን ኖርማል የምናውቀው አይነት ደመና አልነበረ መልካቸው። ልክ እንደዚህ ነበር የሚመስሉት። ይህ ምስል ለመጀመሪያ ጊዜ ሀበል የተባለው ስፔስ ቴሌስኮፕ ፎቶ ያነሳቸውና ካፕቸር ያደረጋቸው ብናኞችና ደመናዎች ነበሩ። በጣም በአስገራሚ ሁኔታ እነዚህ ደመናዎች የሚገኙበት አካባቢ በአጠቃላይ 100 የብርሃን ዓመት ያህል ስፋት ነበራቸው። ማለትም ብርሃን ከአንድ ዳር ተነስቶ የሞሊኩለር ክላውዱ ሌላኛው ዳር ላይ ለመድረስ ብርሃኑ ከ100 ዓመት በላይ ጊዜ ይፈጅበታል የሚባል ያህል ሰፊ ቦታ ይሸፍን ነበረ። ቀለል ባለ አማርኛ ሳስረዳችሁ በፀሐይና በምድር ያለውን ርቀት የሱን 700,000 እጥፍ ያህል የሚሆን ይህ የብናኝና የአዋራ ደመና እርዝመት አለው ወይም ርቀት አለው ማለት ነው።
ይህ ደመና ማለት ደግሞ አዳዲስ ፕላኔቶችና ኮከቦች የሚፈጠሩበት ነው። በዚህ ደመና ውስጥ ደግሞ ፕላኔቶችና ኮከቦችን የሚፈጥረው ኃይል ወይም ጉልበት ያም ደግሞ ግራቪቲ ነው ወይም የመሬት ስበት ነው። አይገርምም? ያ የመሬት ስበት ራሱ ስፔስ ላይ እንኳን የለም፣ ግን ጀነሬት የሚሆነው ወይም የሚፈጠረው ስፔስ ላይ ነው። ስፔስ ላይ ሁለት ነገሮች በራሳቸው ግራቪቲ የተነሳ እርስ በርስ ይጣበቃሉ ወይም ደግሞ አንደኛው ሌላኛውን የመሳብ አቅም አላቸው። ክብደቱ ተለቅ ያለው አካል የመሳብ አቅሙ ወይም ግራቪቲው በጣም ከፍተኛ ይሆናል። የሞሊኩለር ክላውድ ቅንጣቶችም በዚህ ግራቪቲ የተነሳ እርስ በርስ መጣበቃቸውን ቀጠሉ። ትልልቅ የሆኑ ፓርቲክሎች ትንንሾቹን በጣም በኃይለኛው መሳብ ጀመሩ። በዛም የተነሳ እነዚህ ፓርቲክሎች በፍጥነትና በኃይለኛው እርስ በርስ መጋጨታቸውን ቀጠሉ።